ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች፣ መላው ዓለም በአንድ ትልቅ ዜና ተናውጣለች። ለበርካታ አስርተ ዓመታት የኢራን ቁንጮ መሪ የነበሩት አያቶላ አሊ ካሚኔ መገደላቸው ተረጋግጧል። ይህ ክስተት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ ከፍተኛ የፖለቲካና የኢኮኖሚ ቀውስ አስከትሏል። በቴህራን እስከ ዱባይ፣ ከዋሽንግተን እስከ ቴል አቪቭ ያሉ ቀጥተኛ ዘገባዎች የአሜሪካን ምላሽ፣ የኢራንን አጸፋዊ ጥቃትና የዓለም አቀፍ የአየር መንገዶች ሁኔታ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የጥቃቱ ዝርዝር ሁኔታዎች እንደ ሲኤንኤን እና ቢቢሲ ዘገባ ከሆነ ጥቃቱ የተፈጸመው ቅዳሜ ጠዋት ነው። የአያቶላ አሊ ካሚኔ ቢሮ በሚገኘው የቴህራን እምብርት ላይ አሜሪካና እስራኤል በጋራ በሰነዘሩት ጥቃት መሪው መገደላቸው ተረጋግጧል። ሲኤንኤን እንደዘገበው ይህ ጥቃት ኢራንን ቀይ መስመር የጣሰና ቀጠናው ወደማይመለስ ጦርነት የከተተ ነው። እስራኤል ጥቃቱን በቴህራን ልብ ውስጥ ያሉ ኢላማዎች የመምታት ዘመቻ ስትል ጠርተዋለች። በቴህራን ሰማይ ላይ ከፍተኛ ጭስ ይታያል። ህዝቡም በከፍተኛ ድንጋጤ ውስጥ ይገኛል። የፕሬዝዳንት ዶናልድ ትራምፕ መግለጫ ጥቃቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አሊ ካሚኔ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ ሲሉ ገልጿቸዋል። ትራምፕ አክለውም ኢራናውያን ሀገራቸውን እንዲረከቡና ነፃነታቸውን እንዲያውጁ ጥሪ አቅርበዋል። ይህ መግለጫ በአሜሪካና በኢራን መካከል ያለውን ውጥረት ይበልጥ አባብሶታል። ፕሬዝዳንቱ ጥቃቱን ለቀናት ሊቀጥል እንደሚችል ፍንጭ ሰጥተዋል። የኢራን አጸፋዊ እርምጃና የዱባይ ጥቃት። ኢራን የመሪዋ ሞት ዝም ብላ አልተመለከተችውም። ወዲያውኑ አውዳሚ የአጸፋ እርምጃ እንደምትወስድ በይፋ አስታውቃለች። አልጀዚራ እንደዘገበው ኢራን በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካን የጦር ሰፈሮች ላይ የሚሳኤል ዝናብ አዝንባለች። የሚያስደነግጠው ግን ጥቃቱ ወደ ጎረቤት አረብ ሀገራት መዛመቱ ነው። በዱባይ፣ በዶሃ፣ ባህሬንና ኩዌት ውስጥ ፍንዳታዎች ተሰምተዋል። በተለይም በዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰው ጥቃት 4 ሰራተኞች መጎዳታቸውና በአውሮፕላን ማረፊያ ውስጥ ፍርስራሾች መበታተናቸው የሚያሳዩ ምስሎች ወጥተዋል። ጦርነቱም በንጹሐን ላይ እያደረሰ ያለው ጉዳት እጅግ አሳዛኝ ነው። ሲኤንኤን እንደዘገበው በቴህራን አቅራቢያ በሚገኘው አንድ የጦር ሰፈር ላይ በተሰነዘረው ጥቃት በአቅራቢያው በነበረ የአንደኛ ደረጃ ትምህርት ቤት ውስጥ ከ100 በላይ ህፃናት መገደላቸውን የኢራን ባለስልጣን ገልጸዋል። ይህ ክስተት በኢራን ህዝብ ዘንድ ከፍተኛ ቁጣን ቀስቅሷል። ዓለም አቀፍ የሰብአዊ መብት ተሟጋቾች በጥቃቱ እጅግ ማዘናቸውን እየገለጹ ይገኛሉ። የአየር ክልል መዘጋትና የኢኮኖሚ ተጽዕኖ። በመካከለኛው ምስራቅ ያለው ውጥረት የዓለምን የጉዞ መስመር ሽባ አድርጎታል። ቢቢሲ እንደዘገበው ኤሚሬትስ፣ ኢትሃድ፣ ብሪቲሽ ኤርላይንስ፣ የሲንጋፖር አየር መንገድ ወደ መካከለኛው ምስራቅ የሚያደርጉትን በረራዎች በሙሉ ሰርዘዋል። የዱባይ አየር ማረፊያ ለጊዜው አገልግሎት አቋርጧል። ይህ በዓለም የነዳጅ ዋጋና በንግድ እንቅስቃሴዎች ላይ ከፍተኛ ጫና እያሳደረ ይገኛል። በመላው ቀጠና አሁኑኑ በረራ ክልክል ቀጠና ሆኗል። የደጋፊዎችና የተቃዋሚዎች ምላሽ። በመጨረሻም በኢራን ውስጥ ያለውን የህዝብ ስሜት እንመልከት። የኢራን መንግስታዊ ቴሌቪዥን አቅራቢያዎች በለቅሶ የታጀበ ዜና ሲያቀርቡ ታይተዋል። የሂዝቦላ መሪ ናኢም ቃሲም ካሚኔን ሰማዕት ሲሉ ጠርተዋል። በሌላ በኩል ግን የቢቢሲ ፐርሺያን ዘገባ እንደሚያመለክተው አንዳንድ የቴህራን ነዋሪዎች መሪው በመገደላቸው ዓለም የተሻለ ቦታ ትሆናለች በማለት ደስታቸው በድብቅ በግልጽም እየገለጹ ይገኛሉ። ሀገሪቱ በሐዘንና በደስታ ተከፋፍላለች። የተከበራችሁ ተመልካቾች፣ የመካከለኛው ምስራቅ ሁኔታ በየደቂቃው እየተቀያየረ ነው። ይህ ጦርነት ወዴት ያመራል? ሀያላን ሀገራትስ ምን አይነት እርምጃ ይወስዱ ይሆን? እኛ መረጃውን በቅርበት እየተከታተልን ለእናንተ እናደርሳለን። ለተጨማሪ መረጃም ቻናላችን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮውን ለሌሎች በማጋራት መረጃ እንዲደርሳችሁ ያድርጉ። ስለተከታተላችሁን እናመሰግናለን። ሰላም ቆዩ።